ኢትዮጵያ ውስጥ አነጋጋሪ የተባለችውን የሰሞኑን መኪና ኤምጂ ሳይበርስተር ይዤላችሁ መጥቻለሁ። ሙሉን ሲያት ይችን መኪና ወደ ውስጥ ገብተን ከመይታችን በፊት እንዴት በሩ እንደሚከፈት ላሳያችሁ። አንድ ጊዜ ይችን በተን ፕረስ በማድረግ ብቻ መኪናውን ሙሉ መክፈት እንችላለን ማለት ነው። እንደምታዩት ይችን በተን በመንካት መኪናውን በር መዝጋት እችላለሁ ማለት ነው። እጄን ሳልስብ ምንም ሳላደርግ መኪናውን አውቶማቲክሊ መዝጋት እችላለሁ። በሌዘር የተሰራ የሽቅድድም መኪና የመሰለ ስቲሪንግ ዊል የምናገኝ ሲሆን እዚህ ጋር እንደምታዩት ሱፐር ስፖርት ሞድ የምናገኝ ይሆናል ማለት ነው። ሶስት የተለያየ ስክሪን ያለው መኪና ሲሆን እዚህ ጋርም ደግሞ 360 ማድረግ ከፈለጋችሁ በሶስቱም የተለያየ ስክሪን ሙሉ ኩልል አድርጎ ያሳያችኋል ማለት ነው። እዚህ ጋር ፓደል ሽፍተሮችን የማገኝ ሲሆን ሌሎችም ኮንትሮለሮች አብረው የምናገኛቸው ይሆናል ማለት ነው። ዝቅ ስንል ደግሞ የተገጠመለትን አውቶማቲክ ትራንስሚሽን ጊር ሴሌክተር እዚህ ጋር እናገኘዋለን። እዚህ ጋር ደግሞ ሌላ ተጨማሪ አራተኛ ስክሪን የምናገኝ ሲሆን የበሮቹን መዝጊያዎች እንዲሁም ደግሞ የመኪናውን ሰንሩፍ መዝጊያ እናገኛለን ማለት ነው። እቺ እንደነገርኳችሁ የመኪናውን ጣሪያ መዝጊያ ነች። ይህ መኪና ኮንቨርተብል ነው። እስቲ ዘግተን ደግሞ እናያለን። ይህ የ2024 ኤምጂ ሳይበርስተር የተባለ መኪና በፉል ቻርጅ 580 ኪሎ ሜትር ድረስ እየተክለፈለፈ ይጓዝላችኋል። ከ0 እስከ 100 ደግሞ በ3.2 ሰከንድ ሽቡ ብሎ ይደርሳል። ታዲያ በዚህ መኪና ጣራውን ከፍታችሁ ከተማውን ለመዞር አልፈልግም ነው የምትሉኝ? እስቲ ራሳችሁን ደግማችሁ ጠይቁት። ለማንኛውም ይህንን መኪና ገዝታችሁ በፉል ቻርጅ 580 ኪሎ ሜትር እንዲሁም ደግሞ ትክክለኛ ፍጥነትን ኤክስፒሪየንስ ማድረግ የምትፈልጉ ሰዎች ስክሪኑ ላይ በማስቀምጥላችሁ ስልክ ደውላችሁ ይችን መኪና ዛሬውኑ የራሱ ያድርጉ። መልካም ጊዜ።